ማርያም ወንጀል ሰርቶ ማምለጥ ቀላል ነው የሚመስልሽ? ከህግ መሸሸግ ቀላል ነው የሚመስልሽ? እውነቱን ተናገር። ወንጀል አልሰራሁም። ማርያም ለምን ገደልሻቸው? ማርያም ለምን ገደልሻቸው? እኔ አልገደልኩሽ። ምን ማለት ነው? የጻለ ጨዋታ እኮ አይደለም። እስከ የተጫወተ ያለው ጌትነት ምንሽ ነው? ጌትነት አባቴ ነው። ውሸታ ምንድን ነው? የዲኤንኤ ምርመራ። ጌትነት አባቴ ነው። ጌትነት አባትሽ አይደለም። እንዴት አደርሽ ልጄ? መስታወት አላየሽም እንዴ? ፊትሽን አልታጠብሽም? ባትታጠቢም እኮ የኔ ልጅ ልዕልት እኮ ነው ትመስል። በልሂድ፣ ማዕበሉ እየመጣ ነው። ወዴት ልትሄጂ ነው? ክላስ ከሰዓት ስለሆነ አባባ ይፎክሩ። ኧረ አባባ ይፎክሩ አይባልም እንዴ! አቶ ይፎክሩ ነው የሚባለው። አስረጅቻቸው ደግሞ በልሂድ። ብር ያስፈልገኛል። በቃ በዚህ ልታኖረኝ ነው ያገባኸኝ? ቆይ ምን ጎደለብኝ ነው የምትይው? አቤት የኔ ልጅ፣ አቤት አቤት አቤት።
ቆይ ፈሪ ነበሩ እንዴ? እንዴ ማለት ዘራፍ እኔ አይፎክሩ ሽጉጥ ባይታጠቅ ዝናር ባይኖረው ግን የማይፎክሩ የወንድ ነው ምን ማለት ማለት እንዴት አቶ አይፎክሩ እንደተባሉ ሳስበው እየገረ አይ እኔ ልጅ ነገሩ ሌላ ነው እናቴ ስትነግረኝ እኔ እንደተወለድኩ ቤተሰቡ አደገኛ መጸብ ላይ ነበር አይፎክሩ ማለት ነገሩ እርሳው እንደማለት ነው አይደል እንዴ አዎ እንደዛ መሰለኝ ይኸውልሽ ይሄ ነው በቃ እና ይፎክሩ አላል በሚገባ እጅና ጀግና ለካ እንደዚህ በዚህ ነበር ያሽ አይ ስረዳው የጀግና አይመጡም እንዴ እነዚህ አዋት እግዚአብሔር ምን አስሮተሽ ቆይ እሷ ስትሮጥ አሮጠም ነበር ማን ፈሪ አንተ ራስህ ፈሪ ነሽ ወደራውራታ እኔማ ልቤን ታውቂዋለሽ ግን የሌለ ከፍራት ሻንቺ የምር በጣም ነው የደነገጥኩት ማርያና ልጅ ያለች የፍቅረኛ የሳባ ልጅ እኔና ሳባ በፍቅር እያለን ለስራ በሄደችበት አገር ተደፍራ ማርያና በዛ መጣች። ሳባን በጣም ስለምወዳት ከነ ልጇ ተቀብዬ ከወለደች በኋላ ተጋብተን ለመኖር ወሰንን። ግን አልሆነም። ከኔ ውጪ ማርያና የኔ ልጅ አለመሆኗን የሚያውቅ ባለቤቴም እንዴት የተባረከች ልጅ ነች።
መስሎሽ ነው የተረገመች? በእሷ ምክንያት ነው ይሄ ያለኝን ሁሉ ያጣሁት። አሁን ምን አጣሽ? ቤትሽ ሙሉ ነው፣ ሁሉ ነገር አለሽ። ደግሞ ጥሩ እናት ብትሆኝላት የእሷ ማለት ያንቺ አይደለ? እኔ የሚገርመኝ ሁሉም ለእሷ ጠበቃ የሚሆንበት ምክንያት እማዬ ማርያም እኮ ትወድሻለች። ሂድ አንተ የአባቱ ቢጤ ሂድ። እኔ ግን እሷንም አንተንም አለመምሰል በጣም ነው የሚገርመው። በሀሳብ ጭንቃልክ እኔ ነው የምትመስለው ልጄ። ይህንን ነገር አደራ ለማንም ሰው እንዳሰጪ፣ ከአንቺ እጅ ደግሞ እንዳወጣሽ። ይህ ደግሞ የሚቆልፍ ነው ጌጥ ነው። ለማንኛውም እንዳትጥዩ። የዚህን ቁልፍ ሚስጥር ሌላ ጊዜ እነግርሻለሁ። እሺ ግን እሺ ጥሩ አይደለም። አዲስ አንገዛ ከዚህ የተሻለ ችግር የለም። መቆየት ነው ትንሽ ያዛገው እንጂ ደህና ነው። አሁን ለማንኛውም ትንሽና አራት ነው። እኔ ከጓደኞቼ ጋር ነበርኩና ከነሱ ጋር ነው። አንተ ሄድክላ እኔም ዲያሪ ይጻፍ። እንግዲህ ካልሽ ምን አደርገዋለሁ? አንቺን ልብ ወለድሽን ጻፊ። ዲያሪ ነው ልብ ወለድ ያልከው ጌትዬ? ችግር አለ? ጥሩ ነገር ካለው ላሳትምልሽ ብዬ እኮ ነው። ማንበብ ፈለኩ አትልም። ስለዚህ ታስነብብኛለሽ ማለት ነው። ዲያሪ እኔ የምልህ ጌትዬ፣ ይህን ቤት ሸጠን ለምን ሌላ ቤት አንገዛ? ቆይ ይሄ ቤት ምን ሆነብሽ? በቃ ሌላ ሰፋ ያለ ቤት ለዛች ለዲቃላ ልጅ። ምን? አዎ ለማርያና በስሟ ያንን ሁሉ ገንዘብ ስታስቀምጥላት ለዚህ ልጅ ምን አደረክለት? ሰሚኛለሽ? ስለ ልጄ ሁለተኛ እንደዚህ ስትናገር ምን ልትሆን? ይኸውልሽ ሳባ ሰው ሀገር ላይ ተንከራታ ያስቀምጥችላት ገንዘብ ነው። ይሄ ገንዘብ ደግሞ ከሷ ውጭ ማንንም የማይመለከት። እባክሽ ሁለተኛ ስለዚህ ገንዘብ እንዳታልሽ። ሁለተኛ የእንጀራ እናቴ ለእኔ ያላት ጥላቻ እኔ ባደኩ ቁጥር እያደገ የሚሄድ ሆነ። እሷ ለእኔ ጥሩ እናት ባትሆንም ጌትዬን የመሰለ አባትና ናኦድን የመሰለ ትንሽዬ ወንድም ስላለኝ ደስተኛ ነው። ደግሞ እነዛ ፍቅር የሆኑ ጓደኞቼስ ቆየ ማባገል ለምንድን ነው እንደዚህ የምጠላኝ? ቆይ እሷ የምትፈልገው ምንድን ነው? ካልሆነ ጌትዬ ለምን የምትፈልገውን ሰጥቷት ሰላማችንን አናገኝ? አሁንማ በእኔ የመጣ ጌትዬንም አንድ ነገር እንዳታረገው እያልኩ ነው የምሰጋው።
ይገረም የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገረኛ የሆነ ድለኛ ማን እንደኔ ንገረኛ የሆነ ድለኛ ይገረም የሚያውቀኝ በቀድሞ ሕይወቴ ፍቅር እንደሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገረኛ የሆነ ድለኛ ማን እንደኔ ንገረኛ የሆነ ድለኛ ባንቺ አምኖ ለማደር ነበረ ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ሙሉ ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል እምነቴ የተቸረኝን እንደኔ ሆነና ተመረጥኩኝ ባንቺው ፍቅር እንጸና ደስ አለኝ በጣም ችግር የለውም። ምን ደግሞ አንተ ስለዚህ ምን ታውቃለህ? ምን ታውቃለህ አሁን አንተ ስለ ፍቅረኛ? ናውጣ እዚህ ምን ትሰራለህ? ኧረ እማዬ እየተጫወትን ነበር። ናውጣ ወፍ ዘራሽ ማርያና ኧረ ሰዓት እየረፈደ ነው ቶሎ እንጂ ማርያና ምን እየሰራሽ ነው ቶሎ እንጂ አንቺ ቁጭ አርጊ ለነዛ ለልቅምቅም ጓደኞች ልትሰጫቸው ነው ሀብታም አይደለሽ ገዝተሽ አትሰጫቸው እሱ የኔ ነው ማርያና ኧረ ቶሎ እንጂ ቁርስ ብይ እያልኳት ነው እየረፈዳል እንዴ ምንድን ነው መሰለኝ ማርያም እሺ ስትመጪ ደግሞ ዘፍንልሻለሁ። ቻው ኑሪልኝ። እድሜ ጤናውን ይስጥሽ። እድሜ ጤናውን ይስጥሽ። የኔና እድሜሽ ረጅም ይሆንልኝ። አንቺን ማይበት ቀን
እደግልኝ የኔ ቅመም የኔ አንበሳ ለምን ላለቅስ ሰዓት እኔ የምልሽ ባርና ማታ ምን አስቤ እንደሆነ እንቅልፍ ራሱ እንዲህ ብዬ ነበረ። እባክሽ በርና እኔ የምልሽ ዋዚ ላይ ሳልፎነቅቅባት አልቀርም። እኔም እኮ ማርያም በጣም ነው የምወደው ማለት ፍቅረኛ የምትሆን ደስ ይለኛል። እና ታዲያ የሆነ ቀልጠፍ እንበልና የሆነ ነገር ለምን አንፈጥረም? ራሴ ልጅ ናቸው እነሱ ይደብራቸው። ኧረ ኖርማል ነው። በእኔ ታዩ በርና እንዳያሳስብ